ሰላም ቤተሰብ እንዴት አላችሁ? ሁሉ ሰላም ነው? እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እኔ ጋር ሁሉ ሰላም ነው። ስሙ ይባረክ። እግዚአብሔር ስም የከበረ ይሁን። ሁሉ ሰላም ነው። ምን ልላችሁ መሰላችሁ? ዛሬ በልጆችና በቤተሰብ መሀል ያለውን ሪሌሽንሽፕ ላወራችሁ ነው። ልጅ አሁን ባለው ሁኔታ አይታችሁ ከሆነ በጣም ፕሮብሌም አለ ትምህርት ቤት ላይ ያለውን እንትን ደግሞ ወላጆች በግልጽ ሊያውቁት ይገባል። ትምህርት ቤቶቹ ላይ ችግር ሳይሆን የልጆች ሪሌሽን ከጓደኞቻቸው ጋር ያላቸውን ሪሌሽንሽፕ ልጆች ምን እየሆኑ ነው እየተጎዱ ያሉት። ብር ይሰጣል ወላጅ። ብር መስጠት ብቻ አይደለም ኃላፊነቱ። ሀብታም አብሶ ብር መስጠት ብቻ ነው ለልጁ እንጂ ምን አጠናህ ምን የት ዋልክ እያለ አይሼር እንትን አይልም፣ አይከታተልም። በብዛት ያየሁት ነገር ለምን ልጅ አንድ እናት ይደክማታል፣ አባትም ይደክመዋል። አንቺ አስጠኙ፣ አንተ አስጠን፣ አንተ እንዲያርገው እየተባባሉ ልጅ በመሃል ኮንፊውስ ይሆናል። በብር ይሸፈናል፣ ብር ይሰጣቸዋል። ብር የፈለጉትን ወስደው ያደርጋሉ። የሚያደርጉት ምን እንደሆነ ራሱ አይጠየቁም። ብር እየገደላቸው ነው ልጆቻችን በአጠቃላይ ልጆችን ብር እየገደላቸው። ብር የሚያገኙት ብር የሌላቸውን ደግሞ ያጠፋሉ። ብር ማግኘት የማይችሉትን እያጠፉ ይዘው እየጠፉ። ለምን ኮኔክት ያደርጋሉ፣ እርስ በርስ ይገናኛሉ። ውሏቸው ትምህርት ቤት አብረው ነው፣ ሪሌሽን የሚያደርጉት አብረው ነው። በብዙ እየጠፉ ነው። ጫት ቤት፣ ዝሙት ቤትን የሚያውቅ የሀብታም ልጅ ነው። የተለያየ ሺሻ ቤት፣ የተለያየ ድራግ ቤት የሚያውቅ የሀብታም ልጅ ነው። የተለያየ ማሳጅ ቤትን የሚያውቀው የሀብታም ልጅ ነው። እና ዛሬ ልጆቻችንን እንታደግ ነው የምላችሁ። እኔ እንደ እናት ራሴን ወቅዬ እየነገርኳችሁ ነው። ባልወልድም ይመለከተኛል። ገና ልጅ ነኝ እያልኩኝ አይደለም፣ ግን ገና እንትን አለ ትውልድ ሲጠፋ ያገባኛል፣ ይመለከተኛል። ወርደን ትምህርት ቤታቸው ላይ እንስራ። ወላጆች ፕሊስ፣ ለአስጠኝ ዝም ብለን ለአስጠኝ አንልቀቃቸው። አስጠኙ ራሱ የሚያስጠናቸው ማን ነው ብለን ቼክ እናድርግ። የት ነው ሄደው ውሏቸው ውለው ሲመጡ ቼክ እናድርግ። ለምን ልጆቻችን እየጠፉ ነው? ምን ይላል መጽሐፍ ቅዱስ ቃል? ልጅህን በሄደ መንገድ ምራው። ምሳሌ 29:17 ላይ ባደገም ጊዜ ከዛ ፈቀቅ አይልም። ልጅህን ቅጣው እረፍትንም ይሰጥሃል፣ ለነፍስህም እረፍት ይሰጥ። ልጅህን ቅጣው እረፍትንም ይሰጥሃል፣ ለነፍስህም እረፍት ይሰጣታል። ለቤተሰብም እረፍት ለነፍስህም ይላል። ልጅ መቀጣት አለበት። አትቅጭው፣ አይገረፍ፣ አትቆጡት እያላችሁ የምትሉ ቤተሰቦች ልጆች መቀጣት አለባቸው፣ መቆንጠጥ አለባቸው። ተቆንጥጠን ነው እኛ ያደግነው። የዘንድሮ ልጆች እንዲነኩ አትፈልጉም። አንዳንድ ቤተሰቦች በጣም ያየሁት ነገር ነው። መቆንጠጥ አለባቸው፣ መገሰጽ አለባቸው። ያ ደግሞ በጣም መልካምና ጤናማ ሆኖ የሚያድግ ልጅ ነው። እግዚአብሔር የሚደግፈውን ሀሳብ የማትደግፍ ከሆነ አንተ ማነህ? አንቺ ማነሽ? እግዚአብሔር ቃል ቅጣው ካለ መቀጣት አለበት። ያልች ሲያጠፋ ልክ ነህ እየተባለ እየተደገፈ ሄዶ መሀል ላይ ገደል ከሚገባ ዛሬ እንገስጻቸው። ልጆች ዛሬ እንቅጣቸው። ከትንሽነቱ አንድ ተክል ቀጥ ብሎ የሚያድገው ከስሩ ነው አይደል? ተንከባክበን ስናሳድገው ነው ከስሩ። ከስሩ ነው አንድ ተክልን ተንከባክበን ስናሳድግ ቤዝ ይዞ የሚያድገው። ስለዚህ ልጆችንም ከስሩ እየቀጣን ተንከባክበን እናሳድጋቸው። ምግብና ልብስ በመስጠት አይደለም ልጅ የሚያድገው። ጥሩ መኝታ ስላገኘ ጥሩ እድገት አለው ማለት አይደለም። ጥሩ ትምህርት ቤት ስለተማረ ጥሩ ያድጋል ማለት አይደለም። ይሄንን ሁላችሁም ሀሳቡን ሼር እያደረጋችሁ ሌላውም እንዲገባና እንድንወያይበት እፈልጋለሁ፣ እንድንነጋገር ማለት ነው። ልጆች በጣም ነው አሁን በጣም ማቹርድ ናቸው። በጣም ያውቃሉ። አይምሯቸው ደግሞ በጣም ፈጣን ነው። አሁን ላይ ያሉ ልጆች አይታችሁ ከሆነ ለሁሉ ነገር አይምሯቸው ክፍት ነው።
ለጥሩም ለመጥፎ ጥሩ ነገር ስንሰጣቸው ጥሩ ነገር ይቀበላሉ። መጥፎ ደግሞ ሲያዩ ያንኑ መጥፎ ፖለቲካ ምን አባስተው ሌላ ነገር ላይ ይወድቃሉ። ስለዚህ ልጆቻችን እንታደግ። ቤተሰብ ወርዳችሁ በትምህርት ቤት ልጆችን ተመልከቱ፣ ውሏቸውን መርምሩ። የት ነው ዛሬ ልጆች ከማን ጋር ዋልክ በሉ፣ ውሏቸውን ጠይቁ። አብራችሁ ከነሱ ጋር ያለውን ነገር ሼር አድርጉ። ጊዜ የለኝም አትበሉ። ጊዜ መስጠት ያለብህ ካለብህ ለልጅህ ነው ዛሬ ጊዜ መስጠት ያለብህ። ነገ ላይ ነገሮችን ታበላሻለህ። ታዋቂውን ጄኪ ቻን ሂድና እይ። ታዋቂው ጄኪ ቻን ዛሬ ላይ አሁን በምጥ ነው ያለው፣ ነፍሱ ተጨንቃ ነው ያለው። ሴት ልጅ ብትሉ የለችም ጠፍታለች፣ ወንዱ ልጅ ብትሉ የለችም ጠፍታለች። ሚዲያ ላይ ገብታችሁ እዩ፣ ማህበራዊ ሚዲያ ላይ ገብታችሁ ምን እንደሆነ ጄኪ ቻን። እዚህም ሀገር ያለ ጉድ ነው ይሄ። እኔ ጄኪ ቻንን ያልኩት አርቄ እንድትማሩበት ስላሰብኩ ነው። ወንዱ ሌላ ነገር ውስጥ ገብቷል፣ ሴቷ ሌላ ነገር ውስጥ ገብታለች። ዛሬ ልጆቻችሁን አስመልጡ። በብዙ ነገር ላይ ወጥተው ገብተዋል እና ዛሬ እናስመልጣቸው። የምሬን ነው። በሱስ ቢሆን በተለያየ ነገር በብዙ ነገር ገብተዋል። እግዚአብሔር ይታደግላችሁ። በጣም ተቆጣው መሰለኝ፣ በጣም ጨቀጨቋችሁ፣ ይቅርታ። እግዚአብሔር የሚወደውን እናድርግ፣ እንቅጣ፣ ልጆቻችንን እንምከር፣ ትሪት እናርጋቸው፣ የሚገባቸውን እናርግላቸው። በተረፈ የማይገባ ነገር ሲያደርጉ እንቅጣቸው። በጣም ነው የምወዳችሁ ማከብራችሁ። ስለሰማችሁ ተባረኩ።